ከኢቢኤስ አዲስ ነገር ወደ ተመራረጡ የሀገር ውስጥ ክንዋኔዎች እናልፋለን። ከአዲስ አበባ 623 ኪሎ ሜትር ርቀት ላይ ወደምትገኘው የጅጅጋ ከተማ እንወስዳችኋለን። ዛሬ የአዲስ ነገር ክፍላችን በቦታው ተገኝቶ በከተማው የሚገኙ አንዳንድ የልማት ስራዎችንም ተመልክቷል። በተለይ ነዋሪዎቹ 100 ካሬ ሜትር ቦታና 100 ሺህ ብር ተሰጥቷቸው የመኖሪያ ቤታቸውን መገንባታቸውንም ታዝቧል። ለመሆኑ የከተማው የንግድ እንቅስቃሴ ምን ይመስላል የሚለውን ተከታዩ ነጻነት ላቀው ዘገባ ያስቃኘናል። ዛሬ ማወጋችሁ በ1945 ዓመተ ምህረት በጅጅጋ ከተማ የመጀመሪያው ህንጻ ሆኖ የተገኘውን ፎቅ ደሪ እየተባለ የሚጠራውን ህንጻ ነው። ይህ ህንጻ ከስኳር ጀምሮ የተለያዩ መድኃኒቶች፣ የምግብ ቁሳቁሶች፣ ሁሉም አይነት ግልጋሎት የሚያስፈልግባቸው ነገሮች ሁሉ የሚገኙበት ህንጻ ነበር። የአካባቢው ማህበረሰብ ይህንን ህንጻ እንደሚቆጥረው የጅጅጋ መሰረት የጅጅጋ የቢዝነስ እንቅስቃሴ መሰረት እንደሆነ አድርጎ ነው። እኛም ታዲያ እስኪ ጥቂቶቹን ጠጋ ብለን እንዴት ነው ስለዚህ የፎቅ ደሬ ስለተባለው ህንጻ ምን አይነት ሐሳብ አላችሁ፣ ትውስታችሁስ ምን ይመስላል የሚለውን ነገር ለማየት ሞክረናል። እነሱም ሐሳባቸውን እንደዚህ ያካፍለውናል። ፎቅ ደሬ ማለት ቢዝነስ ሴንተር መሆኑ ነው ማቀው። በቃ ስኳር ጀምር፣ ከበርበሬ፣ ከሽንኩርት፣ በቃ ማንኛውም የሰው ልጅ የሚጠቀሙት ነገሮች በጠቅላላ እስከ እላሃለው እንትን ነጭ ሽንኩርት ትላለ እንትን ምንድነው ሐዋሽ ልብ የምግብ የሚሰራበት ምግብ በጠቅላላ መሸጫ መደብር መሆኑን ነው ማቀው። ትዝ ይለኛል ህፃን ሆነን እናቶቻችን ሂድና ስኳር ግዛ ሲሉን ቀጥታ መተን ፎቅ ደሬ ነበር የምንገዛው። ልክ ስንገዛ ስኳር አንድ ከረሜላ ይሰጠናል። አጥብቁላ ሀወያን ግን ነው። ሌላ በጣም የሚታወቅበት የነበረው የባህላዊ መድኃኒቶችን በሙሉ እዚህ ይሸጥ ነበረ። እነዛ ባህላዊ መድኃኒቶችን ከዚህ መደብር ይሸጥ ነበርና እየመጣን ገዘና እኔ በልጅነቴ ሐላዋ አሁን ይሸጥ ያለው ሐላዋ እዚህ ነበር ይሸጥ ነበርና ሐላዋ ገዝቻለሁ። የተለያዩ መድኃኒቶችን ገዝቻለሁ። የሃይማኖት አባቶች በሃይማኖት ሕክምና አገልግሎት ሲሰጡ እዚህ ነበር ሪፈር የሚያደርጉት የነበረው። haddii aan kaaga warramo macnaha taariikhda intaan ka hayay anigu ፎቅ ደሬ በጅጅጋ ከተማ የመጀመሪያው ፎቅ መሆኑ ታሪካዊ ያደርገዋል። መጀመሪያ የተመሰረተ ነው። ሁለተኛ ደግሞ ለጅጅጋ ከተማዋና አካባቢዋ የሸቀጣ ሸቀጥ አገልግሎትን በመሸጥ የተለያዩ ነገሮችን በመሸጥ አገልግሎት በመስጠት የመጀመሪያው እንደመሆኑ መጠን ሁለተኛ ታሪካዊ የሚያደርገው ነው። ይሄ አንዱ። ሌላው ደግሞ የሃይማኖት አባቶች መድኃኒቶችን ከቀመሙ በኋላ መድኃኒትን እዚህ ነበር ያስቀምጡ የነበረውና መደብሩ መሰረታዊ ፍላጎት የሆኑ ሸቀጣ ሸቀጦችን ከመሸጥ ባለፈ ባህላዊና ዘመናዊ መድኃኒቶችን ለመጀመሪያ ጊዜ ወደ ገበያ ያቀረበበት ቦታ እዚህ ነበር። ቁርጃንከ oo kale waxyaalaha dadku isku dabiibaan አዲስ አበባ መሐሙድ ጋር ጠብቂኝ እንደሚባለው በዚህ በጅጅጋ ከተማ ደግሞ ፎቅ ደሬ ጋር ጠብቂኝ ከተባለ ማንንም የሚጠፋው ሰው የለም ብለውናል ያነጋገርናቸው ሰዎች። ከየትኛውም ክፍለ ሀገር መጣችሁ እዚህ ቦታ ላይ ፎቅ ደሬ ጋር ይበላችሁ ከተናገራችሁም የትኛውም የጅጅጋ ከተማ ነዋሪ እዚህ ቦታ ላይ መጥቶ እናንተን አንስቷችሁ ወደምትፈልጉበት ቦታ ላይ ደርሳችሁ ይችላልም ተብለናል። የጅጅጋ ከተማ የቢዝነስ እንቅስቃሴ መነሻ እንደሆነ የሚነገርለት የፎቅ ደሬን እንደዚህ ተመልክተናል። ለመሆኑ ከተማዋ በአሁኑ ወቅትስ በምን አይነት ይዞታ ላይ ትገኛለች፣ የቢዝነስ እንቅስቃሴዋስ ምን ይመስላል የሚለውን ነገር ደግሞ አብረን እየቃኘን እንሄዳለን። በጅጅጋ ጎዳናዎች ግራና ቀኝ ላይም ረጃጅም ህንጻዎች በብዛት ተሰድረው ተመልክተናል። በግንባታ ላይ ያሉት ደግሞ እጅግ ብዙ ናቸው። ከከተማዋ መስተዳድር ያገኘነው መረጃ እንደሚያሳየው በከተማዋ ደረጃቸውን የጠበቁ 5 ሆቴሎች ይገኛሉ። ከፍተኛ ሁለተኛ ደረጃና የፕሪፓራቶሪ ትምህርት ቤቶችም እንዲሁም የተለያዩ የጤና ተቋማት ቁጥራቸው እየጨመረ ነው። የጅጅጋ ዩኒቨርሲቲ የመለስ ዜናዊ ሪፈራል ሆስፒታልም በዛው በጅጅጋ ከተማ በአመት 4 ሚሊዮን ታካሚዎችን የማስተናገድ አቅም ይዞ ስራ ጀምሯል። የቢዝነስ እንቅስቃሴውም በእጅጉ ደምቆ ታዝበናል። በ1948 ዓመተ ምህረት በውትድርና ከመሃል ሀገር የመጡት ሻምበል ዘለለው መስፍን ዛሬ ከተማዋ አሉይ ከምትላቸው ሆቴሎች ውስጥ የሚጠቀሰውን የዜድኤም ሆቴል ባለቤት ናቸው። ስለ ከተማዋ እድገትም የሚከተለውን ይላሉ። እድገቱ በአጭር ጊዜ ውስጥ ነው ሊያድግ የቻለው። ትክክለኛ ባልከው መሰረት በ6 ዓመት ወዲህ ነው እድገቱም ጸጥታውም ሊከበር የከተማውም ልማት እና እድገት ሊመጣና ሊስፋፋ የቻለው አሁን ከአጭር ጊዜ እሱ ከያዘው ጊዜ ጀምሮ ማለት ይቻላል እንጂ 4 ዓመት ወዲህ ነው ትንሽ የሆቴሎቹም ቅንብር የሆቴሎቹም መስተካከል የመጣው አሁን ከ4 ዓመት ወደዚህ ነው እንጂ በቂም እና ደስ የሚያሰኝም እንደዚህም በቂ እንትን አልነበረውም፣ እድገት አልነበረውም። ለበቂም ሆቴሎችም አልነበሩት። አንደኛ በጸጥታው
ሁለተኛ ለምሳሌ ጸጥታውን በማስከበር ሁለተኛ በልማት እንቅስቃሴው በከተማው ማሸብረቅና ውበት የሰውዬ እንትን ካለ ጀምሮ በጥሩ አይነት ሁኔታ ነው። እስካሁን እንዳውም ከሰሞኑ ካለው ሁኔታ እንቅስቃሴ ሰላም የሰፈነበት ሰላም የተመሰረተበት ጸጥታችን የተከበረበት ሆኖ ይገኛል። እኔ የመጣሁት ከጀርመን ነው። ለረጅም ጊዜ አልመጣሁም ነበር። ቀደም ብሎ ጅግጅጋ ለመስራት አትመችም ነበር። አሁን ግን በጣም ጥሩ ነች። እኔ ከሌሎች 5 ጓደኞቼ ጋር ሆነን በ83 ሚሊዮን ብር ካፒታል ሆቴል እያስገነባን ነው። ሱፐርማርኬትም እንደዚሁ። አሁን ላይ ከተማዋ ለመስራት ያላት ምቹነት በጣም ጥሩ ነው። የንግድ እንቅስቃሴዋ እየተሻሻለ ነው። ከጥቂት ዓመታት በፊት የነበረው የጸጥታ ችግር አሁን ላይ የለም። ሰላማዊ የሆነ እንቅስቃሴን በከተማዋ ታያለህ። ሁሉም ሰው ከየት መጣ ከየት ሳይባል ስራውን ያከናውናል። በጣም ጥሩ ነው። አሁን ላይ ግንባታቸው እየተፋጠኑ ያሉ ሲጠናቀቁ ከተማዋ ከዚህም በላይ ትዋባለች። ለልማት ተብለው የሚነሱ የከተማ ነዋሪዎችም የቤት መስሪያ ቦታና ገንዘብ እየተሰጣቸው መሆኑን ቅሬታ እንዳይኖር አድርገዋል። ሰዎቹን ጠይቀን እንደሰማነውም ከሆነ ለቤት መስሪያ የሚሆን 100 ካሬ ሜትር ቦታና 100 ሺህ ብር እየተሰጣቸው ነው። ወደ ከተማዋ ለኢንቨስትመንት የሚመጡ ባለሀብቶችም መሬትና ሌሎች ማበረታቻዎች መዘጋጀታቸውን ሰምተናል። አካል ጉዳተኞች